Hi, my name is Randy Phillips. I serve as the Senior Director of Church Partnership with World Orphans here in the U.S. And I love Ethiopia and its incredible culture and amazing people. We are so honored and privileged to celebrate each graduate and every story. Your hard work and perseverance in overcoming so many obstacles and your immeasurable love for your children are truly inspiring to me and so many churches and individuals here in America. We serve a God who sees you. He sees every tear of pain, every tear of joy, and we praise God for our brothers and sisters in the church and our World Orphans team in Ethiopia. We become better together and never alone. So may God bless each of you and your families as you celebrate this great accomplishment, and I pray God's continued blessing and provision over you. Blessings. Thank you so much. Bye-bye. ስሜ ባይሴ ሙላታ ይባላል። የሶስት ልጆች እናት ነኝ። የመጀመሪያ ልጄ ጌትነት መስፍን ይባላል። የ9ኛ ክፍል ተማሪ ነው። ሁለተኛ ሲፈን መስፍን የ5ኛ ክፍል ተማሪ፣ ሲምቦኔ የ2ኛ ክፍል ተማሪ። የሶስት ልጆች እናት ነኝ፣ 2 ሴት 1 ወንድ። አባታቸው የለም፣ እኔ ሰው ቤት ነበር የምሰራው። አባታቸው ያው ወንዱ ልጅ እያሳደጉ ሴቷ ሆዴ ቀረች። የ5 ወር ነፍሰ ጡር ሆኜ ነው ጥሎኝ ሄደው። እኔ ጽጌ ገዛኝ ይባላለሁ። የ4 ልጆች እናት ነኝ። ያው ራሴን የማሳድጋቸው ስለ ልጆቼ ተስፋዬ ገዛኝ ይባላል። አመለ ገዛኝ ትባላለች። የነሱ አባት ዘመቻ ጥሎኝ ጠፍተው ልካውም የለም። እነዚህም ደግሞ ያው እንደምሰራ ለፊ መሆኔን አይተው ሰው አገባውና ልጅ ወለድኩለት። ከወለድኩለት በኋላ በመሬት ጉዳይ ወንድሞቹ መድኃኒት አብልተው ገደሉት። የትዝታና የካሳይ ገላን አባት ማለት ነው። ስሜ ተቋመች ምድም ዳዊት አበራ ቤቴሌም አበራ 12 አመቷ ነው። ዳዊት 7 አመቱ ነው። በእነስቱ ተባባለ 2 ልጆች እናት ነኝ። የአንድ ሴትና አንድ ወንድ ነኝ። የመጀመሪያ ልጄ ወንድ ነው፣ አላዛር ሚኒሻ ይባላል። 7ኛ ክፍል ነው። ሁለተኛው መክሊት ሚኒሻ የኬጅ ጀማሪ ነች። ባለቤቴ አብረን እንኖር ነበር። ተከራይተንም ነበር የምንኖረው። አጋጣሚ እቺ ልጅ በመሃል ላይ አረገዝኩኝ። መሃል ላይ ጥሎኝ ሲሄድ ያለኝ አማራጭ ወደ እናቴ ጋር ተመለስኩ። ስሜ በላይ ብሩ ይባላል። የ2 ልጆች እናት ነኝ። የአንድ ወንድና የአንድ ሴት ልጅ። ወንዱ ልጅ ሃሌሉያ ድጋፌ ይባላል። አሁን 8ኛ ክፍል ነው፣ ወደ 9 አልፏል። ሴቷ ልጅ ደግሞ 9 አመቷ ነው፣ ከ2 ወደ 3 አልፋለች። አባታቸው ባደረበት ህመም ድንገት ሞተ። የዛሬ 5 አመት መስከረም ላይ 5 አመት ይሞላዋል። እሱ ሲሞት ያው ያለው ፔን ማንም ያውቀዋልና በዛ ችግር ላይ ሆኜ ነው እዚህ ፕሮጀክት ውስጥ የገባሁት። እሺ ስሜ መቅደስ ጫኔ ይባላል። የ2 ልጆች እናት ነኝ። ብሩክ ሙሉሰ ይባላል ወንዱ ልጅ። ሴቷ ልጅ ደግሞ ህሌና ሙሉሰ ትባላለች። የ6 አመት ልጅና የ14 አመት ልጅ አለኝ ማለት ነው። የ14 አመት ልጅ 6ኛ ክፍል፣ የ6 አመቷ ደግሞ 1ኛ ክፍል ኬጂ ተመራቂ ናት። አባታቸው አብረን ነበር የምንኖረው። በትንሿ እርጉዝ ሆኜ ነው ትቶኝ ጠፋ ማለት ነው። ብቻዬን ነው ማሳደጋቸው የነበረ። ብቻዬን እያሳደግኳቸው ነው ያለው አሁን ማለት ነው። ስሜ ማንልሻ ታደሰ ይባላለሁ። ዘላለም የሚባል ወንድ ልጅ አለኝ። ብርቱና የምትባል ሴት ልጅ አለች። ዘላለም 21 አመቱ ነው። ብርቱና ደግሞ 14 አመቷ። አባታቸው ከኔ ጋር የለም፣ ተለያይተን ነው የምንኖረው። የአሁኑ አባታቸው የት እንዳለ አላውቅም። ስሜ ሽታዬ አደም ይባላል። የልጄ ስም ደግሞ አሚና ባይና ትባላለች። ኬጂ 3 ዘንድሮ ተመርቃ ቀጣይ እግዚአብሔር ፍቃድ ከሆነ 1ኛ ክፍል ገቢ ናት። እድሜዋ 7 አመቷ ነው። አባቷ አጋጣሚ ያው ተጣልተን ተለያይተናል፣ ጥሎ ነበር ሄዳ። ስሜ ጠይባ መሐመድ ይባላል። የልጄ ስም ዳግም ወንድማገኝ ይባላል። 6ኛ ክፍል ነው አሁን፣ ወደ 7 ነው ቀጣይ የሚያልፈው። የልጄ አባት የ2 ወር ልጅ እያለ ነው ጥሎኝ ሄደው። ብቻዬን ነው ማሳድገው።
እሺ ስሜ አጋፔ መኮንን ይባላል። የልጄ ስም ሙሴ ዳንኤል ነው። ከ8ኛ ወደ 9ኛ ክፍል አልፏል። አባቱ በህይወት የለም። ስሜ መሰረት ገብረየስ ይባላል። የአንድ ልጅ እናት ነኝ። የልጄ ስም አሜን ገብረየስ ይባላል። የ7 ዓመት ልጅ ናት። እናም የ1ኛ ክፍል ተማሪ ናት። አባቷ ነፍሰ ጡር እያለሁኝ ነው አላቅም በሚል ጥሎኝ ሄደው። አላቅም ነው የኔ ልጅ አይደለም ብሎ ነው ጥሎኝ ሄደው። እኔ ደስታ ናት ያስገባች ደስታ ወርቁ ነይ ብላኝ ያዛን ላይ ነበርኩኝ። እህቴ ያዛን ላይ ከገጠር ጠራችኝ መጣሁ። የመጣው ዕለት ነው ጤፍ ራሱ ያገኘሁት። እዛው ዕለት ነው ጤፍ የተሰጠው። አንዲት ቀን አንድ ሴት እዛም ሄደሽ እኮ ብትጠይቃቸው የሚረዱሽ ነገር አለ፣ ተስፋ ታገኛለሽ። አይ ምንም አንድ እግዚአብሔር ጠሞብኛል እንግዲህ ብዬ አሁን አንድ ሴት መጣችና ጠራችኝ። ስትጠራኝ እዚህ ስመጣ እውነት ክፍት ቦታ አለ ገባሁ። ወደ እንትና ነው አስገባኝ ዋለኔ ሰው እኔ ብዙም አያውቀኝም ነበር። ሰው ሞርት እንትን ልኮት ተጣልቼ ሄጄ እሱ ነው እንዴት ነው ሲለኝ እንደዚህ ሁለት ልጆች እናት ነኝ ሞቶብኛል ባለቤቴ ብዬ እሱ ነው አስገባኝ። እዛም ስንገባ በጣም የችግር ሰው ነበርኩ። ራብም እንትን ነገርኩት፣ ብዙ ነገር የነገርኩት እሱ ነው ያስገባኝ ዋለኔ። አንድ የሰፈር ልጅ እዚህ ቸርች ተገልጋይ ያዛን እሷን እንደዚህ ብዬ ስላት እሺ ብላ ያለዛርን ጽፌ እድሜ ጽፌ ሰጠዋት። እግዚአብሔር ፍቃዱ ሆኖ ወደዚህ ቸርች መጣሁኝ። እዚህ ፕሮጀክት ውስጥ ስገባ ለነፍሴ ለስጋዬ የሚሆን ነገር ነው ያገኘሁት። እዚህ ፕሮጀክት ውስጥ እንደገባ ያደረጉኝ ወንድሜና ፓስተር መስፍን ነው። ያው እነሱ እግዚአብሔር ይባርካቸው እላለሁ። መንገድ ላይ ልውጣ ብዬ እያሰብኩ እያለ ነው እዚህ ፕሮጀክት ላይ ያገኘሁትኝና ማለት የት ልቀመጥ ብዬ ስወጣ ነው እዚህ እንደዚህ ትምህርት ቤት በፊት እኮ ህፃናቶችን ይይዙ ነበር፣ ማቆያ ነበር። እዚህ እስኪ ቤተክርስቲያን ሄደሽ ጠይቅ ያለኝ መንገድ ሰው ስጠይቅ ግራ ሲገባኝ ማለት ነው። ማለት የምበለው የምጠጣው አጥቼ ማለት ነው። ወደ ኦርፋን መቀላቀል የቻልኩት በአንዲት ህፃን ልጅ ምክንያት ነው እና ያቺ ልጅ እናቷ ሞታ አጋጣሚ ከክስቷ ጋር እኔ ቤት ነበሩ የሚኖሩትና ይሄ ኦርፋን የሚባለው ድርጅት ያቺን ብላቴና ለማገዝ ነበረ ወደ እኔ ቤት ያቀርቡትና በዛ ምክንያት ከኔ ጋር ተገናኘ። ይሄ እርዳታ እንዳለ ሰው ነው የጠቆመኝና ተቸግሬ እንትን ላይ ነበርኩኝ። ከዛ በኋላ ሰው ጠቆመኝ እዚህ ጋር መግባት ቻልኩት። ስለዚህ ፕሮግራም የቸርች የቃሌው ቸርች ፓስተር ነው የጠቆመኝ። በዚህ ፕሮግራም ላይ ነበረች አንድ እህታችን ነበረችና ወደዚህ ፕሮግራም ብትገቢ ላንቺ ለህይወትሽ ለውጥ ይኖረዋል አለችኝ እና መጥቼ ጠየቅኩኝ። እንደ እግዚአብሔር ፈቃድ ሆኖ ተሳካልኝና ወደዚህ ፕሮጀክት ገባሁ። በጣም እኔ የምበላም የለኝ ምንም ነገር የለኝ። እኔ ለምን በጣም አውቃለሁ ስራ ራሴ በልቼ ማድረው ነገር ራሱ የለኝም። ሰው ደግሞ እንደዚሁ ሰው ይረዳኛል፣ እንዳንዴ አልፎ ይረዳኛል። ረጂ እግዚአብሔር ነው እንጂ ሰው አይደለም። በጣም እቸገር ነበር። የሚይዘው መላጠፍኝ እዚህ ለሰው ቤት መበተን ጠርጋለሁ፣ ምንም ሰራለሁ። ልብስ የሚሰጡኝ ልብስ ማጥባለሁ። ከዛ ጭራሮም ማመጣለሁ፣ ከሰልም ሰራለሁ። እጅ ጉዝጓዝ እየጨርኩ ሰራለሁ። ስሰራ እቸገር በጣም አንጥፌ የምተኛው መኝታም የለኝም። ለብሼ የምተኛውን ፎጣ ነገር ነው ሰው የሰጠኝ፣ እሷን እየለበስኩኝ ተኛለሁ። አሁን በጣም ችግር ነበረ። በጣም እኔ አልዋሽም፣ እንበላ አጥቻለሁ። እንጀራ ሰቤ ስንጋግ ሰድቅ ያለው ሽሮ ሰድቅ ያለው አትሰረኩ ነገር የለም። እኔ በጣም የችግር ሰው ነበር። ማንም አልነግርም ነበር አባቴ እንጂ እሱ በጣም የቸገረኝ ሰው ነበር። ባለቤቴ ድንገት ሲሞት አበራ በጣም የችግር ሰው ነበር። ምን እኖራለሁ ብዬ ነበር፣ ምን እበላለሁ ብዬ ነበር፣ ልጆቼ ምን አለብሳለሁ ብዬ ነበር። እሺ እዚህ ሳልገባ እዚህ ሳልመጣ በጣም ተቸግሬ ነበረ። በቃ ግራ ገብቶኝ ሁለት ልጆች እሷንም አራስ ላይም ነበርኩ። ትንሿን ልጅ ይዤ እናቴ ጋር እየኖርኩ እያለ ምንም አይነት መተዳደሪያ ሳጣ መስል አንድ ማዳበሪያ ከሰል ገዝቼ መቸርቸር ጀመርኩ። መቸርቸር እየጀመርኩ እያልኩ የገጠመኝ ችግር ያው ትንሿን ስወልድ የምበላው የምጠጣውም አልነበረኝም።
ማለት በጣም ነበር የሚከብደው ህይወቴ ማለት ነው። ማጠባት ልጅ ጡቴ ራሱ ደርቆ ማጠባት ምሰጣት ውሃ ነበር ምገታት። እዚህ ስመጣ ነው ያው ተከራይቼ ነው የምኖረው። ልጆቼ ሳሳድግ ልብስ አጥቤ አንዳንድ ነገሮችን ጉሊት ላይ በመስራት ነበረ ማሳድጋቸውና በሆነ መንገድ ያመኝ ነበር፣ ልቤን ይደክመኝ ነበር። በዛ ምክንያት ለረጅም ወቅት ስራ አልሰራም ነበር እና እንደዚህ እየኖርኩኝ ነው ወደዚህ ከዚህ እርዳታ ሳልገባ በፊት እንኳን የዕለቴን በልቼ የምሞትበት ነገር አልነበረም። በጣም ችግር ውስጥ ነበርኩ እና ተቸግሬ ልጄን ይዘኝ ልጄም ምን ባላው ምን ጣጣ ምን ኖሮ አጥተን በተቸገረንበት ሰዓት እግዚአብሔር አምላክ ስረዳኝ በዚህ እርዳታ ላይ ሰው ጠቁሞኝ ይህንን እርዳታ ከገባሁ በኋላ መጡም ችግሬን አዩኝ። እርዳታ ላይ ከገባሁ በኋላ እግዚአብሔር አምላክ ይመስገን እየኖርኩኝ ነው፣ እግዚአብሔርም እያኖረኝ ነው። የገጠመኝ ችግር ምንድነው? ያው ከባድ ነበረ። የቤት ኪራይ ቀለብም የተለያየ ነገሮች ከባድ ነበር። ግን እዚህ ፕሮጀክት ውስጥ ከገባው በኋላ በጣም የተሳካ ሁኔታ ውስጥ ነው ያለሁት። ያው በጣም ብዙ ኃላፊነቶች ነበሩ። አራስ ልጅ ይዤ ስራ መስራት ምናምን ከባድ ነበረ። በሰዓቱ ቄጤማ ነበረ የምሰራው። እሷንም ይዤ ብዙ ነገሮችን ሆኜ በጣም ተቸግሬ ነበር። ከዛ በኋላ ያው ራስን መቻል፣ ቤት ኪራይ፣ ቀለብ፣ እነዚህ ነገሮች ማድረግ አቃተን። እዚህ ያው በወር እንወስዳለን፣ ጤፍም እንወስዳለን፣ ዘይት እናገኛለን። የሆነ አመት ዶሮና ዘይት እንቁላል ሁሉ ተሰጥቶናል አስታውሳለሁ። በቃ በጣም ከምንም በላይ ነው የተቀየርኩት፣ ህይወቴ የተቀየረ የተደሰትኩት። አይ በቃ ከቀለብ በላይ ምንም የለም። ቀለብ ካገኘው በኋላ እኔ በጣም ነው ህይወቴ የተቀየረ። ሰው ቤት ሰርቼ ማመጣበትን ራሱ እኔ ሌላ ነገር እየገዛውበት ይሄን ቀለቤን አረጋለሁ እና በጣም ነው የተቀየርኩት። እዚህ ፕሮጀክት መጣሁ፣ ህልሜ ሁሉ ተገለጸልኝ። ህልሜ ተገለጠ። እንደገባው ጤፍ ተሰጠኝ። እሷን እየበላው የጎደለ ቦታ ላይ እሰራለሁ፣ ለፋለሁ። አመቱን ሙሉ ተስፋ አረኩኝ። ቤቴ ሁሉ ዘና አለ። ከዛ በዚህ ፕሮጀክት መጣው። ዶሮም ተሰጠን፣ ብርም እንቁላል፣ ዶሮ ተሰጠን። እሱም ተስፋ እየተደረገ ይኖርኩኝ። ጤፍ ዘይትም አግኝተን ጤፍ ላይ የወሩ ሰጡናል። እሱ በተጨማሪ ደግሞ እኔም በተስፋ እንደዛው እንደተለመደ ወደ ስራ ይቀጥልኩኝ። በየወሩ በአንድ ወር ጤፍ ይሰጡናል፣ ፓስታ ይሰጡናል፣ ዘይት ይሰጡናል። ልጆቹ የሚበሉ አማራ ነው ይሰጡናል፣ ዘይት ይሰጡናል፣ ሩዝ፣ መኮረኒ፣ ሁሉም ነገር ይሰጡናል። የሚሰጡን ቀለብ በጣም አሪፍ ነው። እነሱ ቢሰጡኝ ልጆቼ አካፍ እንበላዋለን። እኔ ምሰራ አንዳንድ ነገር እንትን እለዋለሁ፣ የውጭ ያልወስድበትም የለኝ ነገር እገዛለሁ እንጂ በጣም ለውጥ አለኝ እኔ በኩል። በየወሩ 10 ኪሎ ዱቄት፣ 3 ፓስታ፣ 5 ኪሎ ሩዝ ወይ መኮረኒ፣ ዘይት፣ ሳሙና፣ በጣም ብዙ ነገር እናገኛለን። ይሄ ደግሞ ያው ቤታችን በብዙ ይሸፍናል። መውሰድ ከጀመርኩ በጣም ለውጥ መጥቷል። ለዚህኛው ማወጣውን ወጪ ሌላ ነገር ለልጆቼ ልብስ፣ ለልጆቼ ጫማ አውለዋለሁ። በጣም ብዙ ደግፎኛል። ዘይት ይሰጠኛል፣ ዱቄት፣ ጤፍ ይሰጠኛል። እንደ ሰው አብስዬ እንደ ሰው ጋገሬ መብላት የቻልኩኝ እዚህ ቤተክርስቲያን ስመጣ ነው። እንደገባውኝ ዘይት፣ ፍርኖ ዱቄት፣ ሳሙና፣ ብዙ ነገር ሩዝ፣ ፓስታ፣ መኮረኒ ብዙ ነገሮችን እያገኘን ነበር። በመጀመሪያ ለምሳሌ አስቤዛ፣ ባጭሩ አስቤዛዎችን እንደ በፊቱ እንዳንቸገር ሆነናል። አስቤዛ በማግኘት እግዚአብሔርን አመሰግናለሁ። ከኛ አልፎ ለሌሎች ሰዎች ሁሉ እያካፈልን ነበር ያሳለፍናቸው ጊዜያት። ያው መጀመሪያ የወሰድኩት አስቤዛ ምናምን ነበረ። የመጀመሪያ አስቤዛ የወሰድኩት ፍርኖ ዱቄትና ዘይት፣ ሳሙና ያንሰት እንደዚህ ተሰጠው። እዛም ሄደን ከዛ ከወር እስከ ወር እየበላን ስንቆይ ባገባሁበት በአመቱም ደግሞ ቻንስ ሆኖ መስከረም ነበር የገባሁት። ከዛ
ብሩንም ወሰድኩ፣ ስራ ጀመርኩ። ሽንኩርት፣ ድንች ምናምን አውጥቼ እያሳለፍኩኝ ነበር። እሱ ደግሞ አላዋጣም ስል ወደ ቡና ወደ ሌላ ስራ ቀየርኩት። የተሰጠኝ ነገር ከቀለብ ጀምሮ የመስሪያ ገንዘብ ብድር ተሰጥቶኛል። ሳሙና፣ መኮሮኒ፣ ፓስታ፣ የተለያየ በጣም ብዙ ማቴሪያል ይሰጣል ነበረ እና ለማሳደግ ምቹ ነበረ ለኛ። በየወሩ አስቤዛ ነበረው። ፓስታ፣ መኮሮኒ፣ ፉርኖ ዱቄት፣ ዘይት የመሳሰሉት ነገሮች ይሰጡናል። ለልጄ ወስጄ ማብላት ችያለሁኝ። እኔም መብላትን ችዬ ራሴን እንትን ጠብቄ ወደ ሌላ ስራ እንድሸጋገር አድርጎኛል። በየወሩ ፓስታ፣ መኮሮኒ፣ ጤፍ፣ ዘይት፣ ሳሙና ይሰጠን ነበር። ቀለብ ስናገኝ ያው ቤት ኪራያችንን ተቋቁመን ምሳ ቋጥረን ምሳ ለልጄ ቋጥሬ መላክ ትምህርት ቤት መላክ ቻልኩኝ። ያው ብዙ ነገር አስታክሶልናል። የመጀመሪያ ጊዜ እንዳልኩ ዶሮች ገዛውበት ብያለሁ። ዶሮች ስገዛ ሽንት ቤቱ ሰፊ ነው እንዳለ ያለቁበት ሽንት ቤት ገቡ አለቁ። የሁለተኛው ደግሞ ጤፍ ገዛውበት። በጤፉ እንጀራ ጀመርኩ። ጉልት ወስጄ ሸጣለሁ። እንጀራ ጉልት በባጃጅ ሄዳለሁ ሸጣለሁ። በኋላ ሰውም እየለመደኝ መጣ። አሁን እንደውም በቃ ከምንም በላይ ለለቅሶ ራሱ ከኔ ነው የሚወስዱት። መጀመሪያ እንደወሰድኩ 2000 ብር እንደወሰድኩኝ ዶሮች ሞከርኩኝ። ዶሮች ጎረቤት ብቅል አለ ጌሾ ሲበሉ አማረሩኝ። ሸጥኳቸውና እሷን ብሯን ቆይ አላጠፋትም ብዬ አስቀመጥኳት። ያው ቀለብ ራሱ እንደቻለ እያለልኝ ስለሆነ እቺን አስቀመጥኩኝ። በአመቱ መጣልኝ። ይሄን ከሰል ስራ ደግሞ ጀመርኩኝ። እዛ አሁን ከሰሌን ነው በቃ ከሰሌን ነው መስራ ያተርፈኛል። ከስልም ሻገተ ደቀቅ አልልም። ከሰሌን እኔም በቃ እንደሱ ነው የምሰራው። ብድር ወስጄ እንጀራ ጋግር ነበረ። እንጀራው ከጀመርኩ በኋላ እኔ በጣም ለውጥ አየሁ። በጣም ሰራሁበትም። ግን አሁን ታቅሜ ትንሽ ድክንት ልቤ ተቃጥሎ እሳት አቁም ብሎኝ ሐኪም ቤት ሄጄ አቆምኩት እንጂ በጣም ነው እኔ እንጀራው ለውጥ 4 ዙር ወስጄ በጣም ለውጥ አገኘሁበት። በጣም ሰው ሆንኩበት እኔ። ከዛ ለየቸርችን ስመጣ በየወሩም ግብአትም የተሰጠኝ ብድሩንም እየወሰድኩ ይኸው እስካሁን አለው። እግዚአብሔር የተመሰገነ ይሁን። የሰራው ነው ንግዴንም እያሻሻልኩ መጣሁ። በአንድ ማዳበሪያ ሆኜ 20 ክሰል ማዳበሪያ ወርዳለሁ፣ ቸርችረዋለሁ። በማዳበሪያ የሚፈልግ ሰው ካለ ደግሞ አስመጣለታለሁ እየደወልኩኝ ከክሰልቹ ጋር የተነጋገርኩ ብቻ ይኸው እያለው ነው። ቸርቹም እያገለገለኝ ነው። 4 ዓመት መገልገል ማለት ቀልድ አይደለም። እውነት ሳይረበኝ ሳይጠማኝ ከራሴ ተርፎ እውነት ለሰው እሰጣለሁ። ስለዚህ እኔ እንጃ ብቻ እኔ በምስጋና የሚያልቅ ነገር አይደለም። ልጆቼም ሳይራቡብኝ ከማንም በላይ በዓል መጥቶ አግጫቸው አልብሼ ነው። ሌላ ልጆችም አይመስሉም ልጆቼ። እግዚአብሔር ምስጋና ይግባ። ብድር መውሰድ ከጀመርኩ በኋላ በመጀመሪያ ትንሽ ብር ስለሚሰጠን ከመርካቶ ፓንት አመጣሁኝ። ፓንትና ካልስ ማምጣት ጀመርኩኝ። እሱን ሽጬ ደግሞ የሆነ ቦዲ እንደዚህ ታይት እያሳደኩ አሁን ደግሞ ብዙ አሁን 6000 ስለተሰጠን ቀሚስ ደግሞ አምጥቼ መሸጥ ጀምሬያለሁ እና በደንብ እየሰራሁበት ነው። ብድሩ ማለት ያው ተቀጥሬ እሰራለሁ። ከዛ ባሻ በትርፍ ሰዓቴ ደግሞ በዛ በብድሩ አምጥቼ በየባንክ ቤቱ በየመስሪያ ቤቱ እያዞርኩኝ እሸጣለሁ ልብስ። በጣም በቃ ጠቅሞኛል። ብድርም ወስጃለሁ። ብድር ተሰጥቶኛል። እየሰራ ነበረ ማለት ቦታ መንግስትም ሰጥቶኝ ነበረ። በዛ ሲሰጠኝ ከዚህ ሳገኝ ደግሞ እዛም አገኘው። እግዚአብሔር ይመስገን። ሳገኝ ያ ቦታ ደግሞ እየጀምሬበት እየሰራሁበት እያለ አጋጣሚ ፈረሰ። ሲፈርስ ደግሞ በቃ እስቲ ይሁን ደግሞ ሌላም አማራጭ ፈልጋለሁኝ። በቃ ከዚህ ደግሞ መነሳት አለብኝ። ከዛ ከትቤ ተነስቼ የለ ከዛ መነሳት አለብኝ ብዬ እጥፍ ነው እንደውም ተበድሬ የነበር ብድር ማለት ነው። ማለት ሌላ ሰው እኔ እንደዚህ አይነት እርዳታ የሚያግዘኝ ሰው ከጎኔ ካለ ወስጄ እጥፍ ሰርቼ እወጣለሁኝ ብዬ እጥፍ የ2 ዓመት ነው የወሰድኩት ማለት ነው። ከዛ ገጠመኝ ሆነና ያ ቦታም ሲፈርስብኝ ታመምኩ። ስታመም በቃ አልቻልኩም። ለ1 ዓመት ያክል ነው ያመመኝ ማለት ነው የተኛው። ከዛ ሲያመኝ ያው
አንድ አመት ታለፈልኝ። አንድ አመት ጭማሪ ተጨመረልኝ። እግዚአብሔር ይመስገን አሁን ተሽሎኛል። ይኸው መድኃኒትም አገግም ያለው እግዚአብሔር ይመስገን። መድኃኒትም ታዝዞልኝ እሱም ወሰድኩኝ። እግዚአብሔር ይመስገን አሁን ደህና ነኝ። የምሰራው አሁን እግዚአብሔር ይመስገን አሁን ቡና ጠጡ ጀበና ጀምሬያለሁ። ቡና ጠጡ በረንዳ ላይ ጀምሬያለሁ። ብድር ከወሰድኩኝ በኋላ በመጀመሪያ ባልትና ነው የጀመርኩኝ። ሽሮ፣ በርበሬ፣ በሶ እነዚህን እያሸኩ ለሱቆች በማስረከብ እንዲሁም ደግሞ አዙሬ በመሸጥ ነበር የጀመርኩኝ። የሆነ ወቅት ላይ ደግሞ የዋጋ ግሽበት መጣ። ማቴሪያል ቅመማ ቅመም በጣም ዋጋቸው እየጨመረ ሲመጣ ደግሞ ወደ እንጀራ ገባው። እንጀራ ደግሞ እንደ ሱቅ ላይ ቁርስ ቤቶች ላይ እያስረከብኩ ያለ አሁንም ደግሞ ጤፍ በጣም ጨመረ። ያው እንግዲህ አንዱ ሲያበቃ ደግሞ ወደ አንዱ እያልኩ ለምን አንድ ነገር ስላልተሳካ ሌላኛው ነገር አይሳካም ብዬ አላስብም እና በተሻለ አስተሳሰብ ለምን ልጆቼም ወጣት ስለሆኑ አቅጣጫ ያሳዩኛል እና ጤፍ ጀመርኩኝ። እሱም ደግሞ በጣም ባንዴ ዋጋው ከፍ አለ። እሱም ደግሞ እያየው ስመጣ በጣም ዋጋው እየወረደ መጣ። ያለኝ እጄ ላይ ያለኝ ካፒታል እየወረደ መጣ። ከ4000 ወደ 3000 ከ3000 ወደ 2000 ሲጠጋብኝ ልጄን አማከርኩኝና አሁን ደግሞ እየሰራውኝ ያለው ልብስ ነው። የቦንዳ ልብሶች የወንድ የሴት አመጣለሁ። ቀን ስራ ስለምውል ማታ ወደ ጀሞ አንድ ጀርመን አካባቢ የተለያዩ ትራንስፖርት ቦታዎች ላይ ዞር እያልኩኝ አሁን በመሸጥ ላይ ይገኛል። እግዚአብሔር ይመስገን። ብድሩ ለኔ ያው እግዚአብሔር አምላክ ይመስገን ከዜሮ ተነስቼ አንድ ላይ ሆኜ መቆም ችያለሁ። ዳዴ ማለት ያልቻልኩ ሴትዮ ከዳዴ ተነስቼ መቆም ችያለሁ፣ መሄድ ችያለሁ። እግዚአብሔር ይመስገን ዛሬ ላይ ስራዬን እየሰራሁኝ ነው። በረንዳን ተከራይቼ የበረንዳን ቤት ኪራይም ሁሉም እየከፈልኩኝ የዳና አሁን አንድ ልጄንም እያስተማርኩኝ እየኖርኩኝ ነው። እግዚአብሔር ይመስገን። የረዳም ሰው ያገዘም ሰውንም ከላይ ሆኖ የሚረዱትንም እግዚአብሔር እድሜና ጤና ይስጣቸው። በእግሬ መቆም ችያለሁ። ክብር ምስጋና ለእግዚአብሔር ይሁን። ብድር ከወሰድኩ በኋላ ደግሞ መጀመሪያ ሽሮና በርበሬ ሰራ ነበረ። ከዛ ደግሞ ፕሮዳክቶች እያመጣው የፊት ቅባቶች ምናምን ሰራ ነበረ። አሁን እየሰራው ያለሁት ሽሮና በርበሬ ነው። እያዘጋጀሁኝ ለሱቆች ነው ማስረክበው እየዞርኩ ማለት ነው። በህይወቴ ላይ በጣም ትልቅ ለውጥ መጥቷል። ምክንያቱም እዚህ ፕሮጀክት ላይ ስገባ ልጄ የ5 ዓመት ሆኖ ነው የገባሁትና አሁን እግዚአብሔር ይመስገን 13 ዓመት ሞልቶታል እና በጣም ብዙ ነገር ነው የተጠቀምኩት። በመጀመሪያው ዙር ብድር ያው የጀመርኩትኝ የምሰራውን ቄጤማ ነበረ ያስፋፋሁትኝ። ያንን ቄጤማ እየሰራሁኝ ያው የሆነ ሰዓት ላይም ስከስር የሆነ ሰዓት ላይም ሳገኝበት ነበረ የሄድኩትኝ። የመጀመሪያ ዙሩን ብድር በዛ ልክ ነው ያለፍኩት። የሁለተኛው ዙሩን ብድር እንትን ብዬበት ቺፕስ ማሽን ገዝቼ ቺፕስ በመስራት ላይ እያለሁ አሁን በሶስተኛው ዙር ብድርም እንደዛው ከፍ ያለ ወደ እርጥብ ምንም ጀመርኩበት። አራተኛው ዙር ብድር ላይ ስደርስ እንደ እግዚአብሔር ፈቃድ ሆኖ የትምህርት እድል መጣ እና የትምህርት እድሉን እየተማርኩኝ በመንግስት ነበር የመጣው ቲቺንግ የትምህርት እድል። ያንን የትምህርት እድል ማታ ላይ ከትምህርት ቤት ስመለስ እየሰራሁኝ ቅዳሜና እሁድ በዊኬንድ ነበረ መማረው ከሰኞ እስከ አርብ ድረስ በሰዓቱ እየሰራሁኝ ከትምህርት ቤት ከመጣሁኝ በኋላ በመስራት ትምህርቴን አጠናቅቄያለሁኝ እና በአሁኑ ሰዓት ላይ የኬጂ ዋና መምህር ሆኜ እሰራለሁኝ። ከትምህርት ቤት ከወጣሁኝ በኋላ ስራውን ከጨረስኩኝ በኋላ እና ቅዳሜና እሁድ ላይ በቺፕስ ማሽኑ ቺፕስ እየሰራሁኝ ይገኛለሁ። ቢያንስ ቄጤማ ያን ሰዓት ላይ ብድሩን ከመውሰዴ በፊት የምሰራው ቄጤማ ነበር። ለሊት ተነስቼ ሄጄ ብርድም ነበረው ፀሐይም ነበረው ብዙ ነገሮች ነበሩት። አሁን ላይ ግን ብድሩን ከወሰድኩኝ በኋላ የቺፕስ ማሽኑን ስጀምር በጣም በህይወቴ ላይ አሪፍ ለውጥ አለው። ራሴንም እንድጠብቅበት አድርጎኛል። በመጀመሪያው ዙር ያው ሻይ ቤት ነበር የጀመርኩት ተጣጥሪ። እንደገና በመሀል ያው ኮቪድ ታምሜ ያቆምኩኝ። ከዛ ደግሞ ከሰል ችርቻሮ ጀመርኩ። እሱም ፌል አደረገብኝ። አሁን ያው ሽቲዎችን እየሸጥኩኝ ነው። ሽቲ፣ ካልሲ እነዚህ ነገሮች እየሸጥኩ ነው የምተዳደረው ማለት ነው።
ህይወቴ የተለወጠ እኔ ሁሉንም ነገር በቃ ሰርቼ በሱ ብር ሰርቼ በሰፊ እሰራለሁ። ጤፍም በሰፊ ገዛለሁ፣ በሰፊ እሰራለሁ። አሁን ኮንትራትም ወስድልኝን ሰው አገኘሁት። እሱኑኑ ሽጬ በቃ እኔ በቃ ልጆችም የፈለጉት እኔም ራሴን የፈለኩት 3 እጣ እቁብ አለኝ። እኔ 3 እጣ ጥዬ ነው እቁብ የምጠጣበት ማለት ነው። እና በጣም ለውጥ አገኘሁት። በሱ ነው በሱ ሰርቼ እቁብም ገባውና አልጋም ገዛው፣ ቴሌቪዥንም ገዛው፣ ትንሿ ቢፌም ገዝቻለሁ። እዚህ ፕሮጀክት ገብቼ ደስታዬን በቃ ለቤቴ የሚያስፈልገኝ የጎደለኝን ነገር ቤት ውስጥ ገዝቻለሁ። ድጋሚ በሚሰጡኝ ምንም በምለው ራሴን በቃ ቤቴን እንደማንኛውም ሰው ያ የጎደለኝን የለመድኩበት ቦታ ላይ ተስተካክያለሁ። ልጆቼም ደስተኛ በቃ እኛ እየሰራን ይለብሳሉ፣ ያጌጣሉ፣ ቀለብ አላቸው። በዛ በብሬ እኔ አላጠፋም። ልጅቷ ነገር እድል የሚገጥማት ነገር ብዬ ብዙም አላጠፋም። ያችን ከሰልን እየሰራው በቀን ሳገኝ 20 ሆነ 30 አቋጥራለሁ። ያችንም ድኳን አላጠፋም። ነገ ብታመም ነገ አንድ ነገር ብንሆን እያልኩኝ እችንም አስቀምጣለሁ። ልጆቼ ልብስ አለብሳለሁ፣ በሱ የራሴም ልብስ አለብሳለሁ፣ ጫማ እገዛለሁ። የተወሰነ ብር ነበረ ባንክ ቤትም አስቀምጣለሁ። ብዙ እንውጣለኝ። ልጆቼ ተምሮ እግዚአብሔር ፈርቶ በጣም አገልጋይ ሆኖ ስራ ይዞ ቢደርሱልኝ እኔ ሀሳቤ እሱ ነው። ያገለግሉ ስራ ሰርቶ እኔም ቢጠብቁን እኔም እነሱ ብንጠብቅ እሱ አስባለሁ። ወደፊት ደግሞ የተሻለ እኔ አሁን ሀሳቤ የራሴን ሽሮ ቤት ለመክፈት ነው አላማዬ። ያው ሽሮ ቤት እሱን ነው በቃ አላማዬ የማስበው። ከእግዚአብሔር ጋር እቺን 2018 ላይ ሽሮ ቤት ከክሰል ወጥቼ ደግሞ ለወጤና ቡናኝ ትቼ ደግሞ ሽሮ ቤት ነው የምፈልገው። ሽሮ በየአይነት እሱን ለመሸጥ ነው ውስጤም ሀሳቤ ይሄንን ነው በቃ ማሰብ። ወደፊት መቀየር ነው በቃ እግዚአብሔር ይመስገን። ከዚህ ብዙ ትምህርት ወስጃለሁ። ብዙ ህይወቴ ተሻሽሏል። በቃ ከወደኩበት ተነስቻለሁ። ስለዚህ ብዙ ትምህርት አግኝቻለሁ። ያላወቅኩትን አውቄያለሁ። ብዙ ወገን፣ ብዙ እህት፣ እናት፣ መካሪ ሁሉ ወንድም ከጎኔ አግኝቻለሁ። በቃ ከዚህ የበለጠ ህይወት ለመኖር ነው የምፈልገው። እግዚአብሔር ይመስገን ጤናዬን መልሶልኛል። አሁን አላማዬ በጣም ሰፊ ነው። እግዚአብሔር ይረዳኛል። አሁን ትልቁ ልጅም እየተማረ ስራም እየሰራ ነውና ለምን 12 ዓመት ስለጨረሰ ኦሬዲ ስራ እየሰራ ነው። ያግዘኛል፣ የቤት ኪራይ ያግዘኛል፣ ቤት ውስጥ የተለያዩ አስቤዛዎችን ያግዘኛል። የሚጎላው ነገር ነው አሁን በዚህ ሰዓት ችግር የለብንም እና ወደፊት አነስ ያለች ሽሮ ቤት ማን ያለሻል ሽሮ ቤት የእናት ጓዳ የሚል ሽሮ ቤት ለመክፈት አስቤያለሁ። ያው በቂ ገንዘብ የለኝም በእጄ ላይ በሳት ግን እግዚአብሔር ይረዳኛል። ዳመናም የለም ንፋስም የለም፣ ነገር ግን ይሸለቆ በውሃ ይሞላል ስለሚል እግዚአብሔር ቃል እግዚአብሔርን ታምኜ ይሄን ለማድረግ 2018 ላይ አላማ ይዣለሁ ማለት ነው። ስወጣ ቅር የሚለኝ ነገር ብዙ አለ። ያው ብዙ ቡና ስንጠጣ ስንወያይ አንዳችን ለአንዳችን በጣም ነው የምንለቃቀሰው። ለምን አንዳንድ ሰው ደግሞ ሲያወራ ያለፈበት በጣም ከባድ ነው። ብዙ ጊዜ እኔም እንደው እህቶች ሲያወሩ ተጽናንቻለሁ። ለምን ሲባል ለካ እንደዚህ ማለት እንዴ ብያለሁኝና በመውጣቴ ያው ቅር የሚለኝ አንዳንድ እንደዚህ የምንወያየው ነገር ስለማላገኝ ያ ነው ቅር የሚለኝ። በቀር በጣም በቃ ቃላት ያጥረኛል። ከዚህ ቤት ሲሄድ የቀረልኝ ነገር አለ። ከስልጠና ከውይይት አንዳንድ ሀሳቦች ለኛ እናንተ የምትሰጡን ምክር አገልግሎት በገንዘብ የሚገኝ አይደለምና ሲሄድ ብዙ ቅር የሚለኝ ነገር አለ። ዛሬ ላይ እግዚአብሔር ረድቶኝ ቡና እያፈላሁኝ ነው። ቀጣይ ደግሞ ቁርስ ቤቱንም ከጎኑ ከፍቼ መስራት ፈልጋለሁ። ወደፊት እንግዲህ ከዚህ በተሻለ አስፍቼ ሱቅም ተከራይቼ ለመስራት አስቤያለሁ። ወደፊት ያው ባለሁበት ደረጃ አሁን ዋና መምህር ነኝ። የተሻለን ትምህርት ተምሬ ርዕሰ መምህር መሆን እንፈልጋለሁ። በህይወቴ ላይ ትልቅ ለውጥ ነው ያመጣው። በራስ መተማመንን መስራት እንደምችል እነዚህ ነገሮች በህይወቴ ላይ ለውጥ አምጥቷል። ወደፊት የራሴን የሆነ
ወይ ወተት ቤት ወይ ሱቅ ነገር ከፍቼ ራሴ መለወጥ ነው የምፈልገው። ከምንም በላይ ደስታ ነው የምሰማኝ። ከምንም በላይ ተለውጬ ራሴን በቃ ለውጫለሁ። ለቀጣውም ደግሞ እንደ እኔ እግዚአብሔር ያው ያሳካለት ለምገባ ሰው በእኔ ቦታ ማለት ነው። እኔ ደግሞ ደስታ በጣም ደስ የሚል ሀሳብ አለኝ። ማንኛውም ከኔ የባሰም እንደኔ መጥተው እንደዚሁ ደስ ብሏቸው በልተው ጠጥተው እግዚአብሔር እንዲያመሰግኑ ይህን ፕሮጀክት እንዲያመሰግኑ ደስተኛ ነኝ። አድርጋችሁልኛል። በቃ ደስተኛ ነኝ። እንጃ እኔ ምን ልበልሽ እኔ አላውቅም። ብቻ ምንም ማለትም ቃላትም ያጥረኛል። ደስተኛኝ ስለይም ይቅር እያለኝ ነው። በቃ 4 ዓመት ቀልድ አይደለም። አንድ ልጅ ተወልዶ የሚያርግበት እድሜ ነው ሰው ካወቀው ማለት ነው። እግዚአብሔር ይስጣችሁ። ቻችሁንም አመሰግናለሁ። እናንተንም አብራችሁን ከጎናችሁን የነበራችሁ እንደነ ትንሳኤ እንደናንተ እንደነ ማርታዎችን እግዚአብሔር ያክብራችሁ። ልጆቻችንን ጠርታችሁ ወስዳችሁ አዝናንታችሁ ነው የምትሉት እኛንም ሳይከፋን አይዛችሁ ብላችሁ ራሳችሁን ጠብቁ ብላችሁ በቃ በዛች በየወር የምንገናኘው ተሳስቀን ቡናችንን ጠጥተን ነው የምንለያየው። ፍቅር ሰተን ግባታችሁ እኔ እንጃ ብቻ አላቅም። እውነት ይሄ ነው ብዬ እኔ ማልቀስም ስለማልፈልግ ካሜራ ላይም ይሄ ነው ማለት ማልችልም። እውነት ብቻ እሱ እኔ እንጃ ብቻ አላቅም። እኔ በጣም ደስተኛ ነኝ። አሁን ተደስቼ ነው የምገባው፣ ተደስቼ ነው የምወጣው። ለምን በፊት ያለኝንና በፊት የምለብሰውና አሁን ለብሼ የምወጣው እንደዚህ አልነበርኩም። ራሴን አስተካክዬ ልጆቼን ይዤ ልጆቼንም ጠብቄ እንደዚህ ናቸው እንዳልባል ሴት ልጆች እንዳይባሉ በቃ ልጆቼንም 15 ዓመቱ እግዚአብሔር ምንም ማያቅ ልጅ ነው። እግዚአብሔር ይስጠው አክብሮኝ እንደ ሴት ታዞኝ በቃ ይሄን ያህል ድረስ ደሳልቻ። ትንሿ ደግሞ ገና ነች፣ 4 ዓመቷ ነች። ትልቁ እግዚአብሔር ይመስገን ደርሶልኛል። ከዚህ ፕሮግራም መውጣቴ ደስ ይለኛል። እኔ ብዙ እንደተጠቀምኩኝ ሌላ ሰው እንዲጠቀም ፈልጋለሁ። ሁለተኛ ነገር ደግሞ እኔ ያገኘሁትን ነገር ሌላ ሰው እንዲያገኝ ስለምፈልግ እኔ ደስተኛ ነኝ። እግዚአብሔር ይመስገን። እስካሁን ድረስ ባለው ተቀይሬያለሁ፣ ብዙ ነገር አውቄያለሁ። በቃ ደስ ይለኛል። ብዙ ህይወት ተምሬያለሁኝ። እንድጠነክር አድርጎኛል። ጠንካራ ሆኜ ደግሞ ህይወቴን እንድቀይር በቃ ደስ ይለኛል። እኔ ደስ ብሎኛል። ከዚህ ፕሮግራም መውጣቴ ያው በእግሬ ቆሜ ስለምወጣው ምንም አይደለም። እግዚአብሔር ይመስገን። ቢያንስ ራሴ ሰርቼ ማድረግ ማለወጥ ስለቻልኩኝ ምንም አይደለም፣ ምንም አይሰማኝም፣ ደስ ይለኛል። ምክንያቱም መብላት፣ መጠጣት፣ መስራት ችዬሃለሁ፣ በእግሬ ቆሜያለሁ፣ ተረድቻለሁ። እግዚአብሔርም ሰውም ረድቶኛል። የሰጡትንም የረዱትንም እግዚአብሔር ይስጣቸው። ምንም አይሰማኝም፣ አይከፋኝም። ከዚህ ፕሮጀክት በመውጣቴ በጣም ብዙ ነገር ይሰማኛል። አንደኛው የሚሰማኝ ከሰዎቹ ጋር መለያየቴ ይሰማኛል። ምክንያቱም ብዙ ምክሮችን ስለማገኝ ከታች ጀምሮ ከብሬ ጀምሮ እስከ ላይ ባሉት ሰዎች የተለያየ ምክር አገልግሎት ይሰጠኝ ነበረ። ቤቴ መጥተው ቼክ ያደርጉኛል፣ ጸልዩልኛል። በመለየቴ በጣም ነው ማዝነው። ከዚህ ፕሮግራም በመውጣቴ ያው የማገኘው ነገር በመቅረቱ ትንሽ ቢከፋኝም ግን ያው በእኔ ተተክተው መግባት ያለባቸው ሰዎች ስላሉ እኔ የደረስኩበት ደረጃ ላይ መድረስ ያለባቸው ሰዎች ስላሉ እነሱ ተተክተው እንዲገቡ ደስተኛ ነኝ። በመውጣቴ ደስተኛ ነኝ። ብዙ ነገር አግኝቼበታለሁ። ደስተኛ ነኝ። እንደኔ ደግሞ አቅም የሌላቸው ለልጆቻቸው ማጉረስ ያቃታቸው ሰዎች ተተክቶ ሲረዱ እንደዚህ እንደኔ ራሳቸውን ሲለውጡበት ሳይ ደስ ይለኛል። ስለዚህ ደስተኛ ነኝ በመውጣቴ። ስሜ ብርሃኑ ምትኩ እባላለሁ። በላፍቶ ቃለ ሕይወት ቤተክርስቲያን በወልድ ኦርፋን አስተባባሪ ነኝ። በላፍቶ ቃለ ሕይወት ቤተክርስቲያን ወደ 21 የሚቆጠሩ የወልድ ኦርፋን የሚደገፉ እናቶችና ህጻናት አሉ። ቤተክርስቲያን ወደ 6 ሰዎችን በወልድ ኦርፋን ስር ተመሳሳይ በሆነ መንገድ ሰፖርት ታደርጋቸዋለች። ስሜ ቢሴ ብርሃኑ እባላለሁ። የአዲስ ዓለም ብርሃነ ወንጌል አስተባባሪ ነኝ። ፕሮጀክቱ ውስጥ 26 ልጆች ይረዳሉ። ቤተክርስቲያን ደግሞ 2 ልጆች ተጨማሪ ትረዳለ። እግዚአብሔር ይመስገን። ከዚህ በፊት ስራው ከተጀመረ 13 ዓመት ሆነዋል። እኔ እዛ ውስጥ ከ2005 ጀምሮ እዛ ውስጥ ነው እየሰራ ያለሁት። በጣም ብዙ ለውጦች አሉ። ስሜ ዳንኤል ዋቁማ ይባላል። በኢትዮጵያ ብርሃነ ወንጌል ቆሬ አጥቢያ
በወጣቶችና በልጆች ዙሪያ አገለግላለሁ። እንዲሁም በወረዳ ኦርፋን ውስጥ ደግሞ በአስተባባሪነት እያገለገልኩ እገኛለሁ። ቤተክርስቲያናችን በወረዳ ኦርፋን ውስጥ 27 የሆኑ ሰዎችን ትቀበላለች። 25ቱን በወረዳ ኦርፋን ስር በአጋር ቤተክርስቲያን እንዲሁም ደግሞ 2 ደግሞ ተጨማሪ አንድ ከቤተክርስቲያን ሌላኛዋን ደግሞ በልግስና አገልግሎት ውስጥ የምትገኝ ሴት እያገለገለች ትገኛለች። እነዚህን ሰዎች ስናስገባ ወላጅ አልባ በመሆናቸውና በጣም ችግርተኛ በመሆናቸው ወደዚህ ቤተክርስቲያን እየመጡ እንዲገለገሉና የሚያስፈልጋቸውን ወርሃዊ የሆነ ነገር እንዲያገኙ እናደርጋለን። እነዚህ ሴቶች ፕሮግራም ውስጥ ከመግባታቸው በፊት በጣም የተቸገሩና ልጆቻቸው ማሳደግ እስከማይችሉበት ድረስ ያሉበት ሁኔታ ውስጥ ነበሩ። እኛው ማመሰግነው እግዚአብሔር ነው። ሁለተኛ ማላቀው ፈረንጅ ምረዳኝ እግዚአብሔር ጎኑ ይቆመው እኔን እንደረዳኝ እግዚአብሔር ይርዳው። ቸርችም አመሰግናቸዋለሁ አገልጋዮቹም በተክርስቲያኑ ይሄን በተክርስቲያን ባትኖር ይሄም አንቀበልም ነበረ። እግዚአብሔር ይባርካቸው ይሰጡልን ተዛ የምታመጡ እናንተ እግዚአብሔር ዘመናችሁ ይባረክ ተባረኩልን እላለሁ። አመስገን የምፈልገው ፓስተር ቢፋን የዚህ እነ በልጌን እነ ማርቲን እነ ዘላለምን እነ ሚኪን ከዛ ደግሞ ማንነቴን ሳያውቁ ውጪ ሆኖ የሚረዱኝን በብዙ ከጎኔ የቆሙትን ፈረንጆችን ማመስገን እንፈልጋለሁ። ማመስገን መጀመሪያ የምፈልገው ያው ብርሃኑ ነው። እግዚአብሔር እድሜና ጤና ይስጠው። ያው ከመጀመሪያ እዚህ የምናውቀው ከዛ ከውጭ ሆኖ የሚያግዙት የሚሰጡት በየወሩ ለኛ የሚያግዙትን እግዚአብሔር እድሜና ጤና ይስጣቸው። ዘራቸውን ዘበናቸውን እግዚአብሔር አብዝቶ ይባርካቸው። አመሰግናለሁ። ረጅም እድሜ ይኑሩ ነው የምላቸው። ማመስገን እንፈልገው ከታች ጀምሮ ዋና ደግሞ ውጪ ላይ ሆነው የሚረዱ ሰዎች እግዚአብሔር ይባርካችሁ። ለድሃ የሚሰጥ ለኔ ያበድራል ስለሚል የእግዚአብሔር ቃል ብድራታችሁን እግዚአብሔር ይክፈል። በጣም ነው ማመሰግነው። ማመስገን የምፈልገው በመጀመሪያ ደረጃ እዚህ በቅርብ ያገኘናችሁ እናንተን ነው። በትዕግስት እየመከራችሁን ከኛ ጋር ይሄንን ሁሉ አመት ስለቆያችሁ ከልቤ እግዚአብሔር ይስጣችሁ። ላጎረሰንም ሰውዬ እግዚአብሔር በወርቅ መብራቱ ያኖረው ፈጣሪ ብዬ መልእክቴን አስተላልፋለሁ። ማመስገን እንፈልገው በመጀመሪያ ልዑል እግዚአብሔርን ሲሆን በመቀጠል ወደዚህ ፕሮግራም እንድገባ የመራችኝን እህቴን ነው። ከዛ ሲቀጥል ደግሞ ብሬን ሲስተር ማርታንና ሲስተር በልጊን እያመሰገንኩኝ ይበልጥ ደግሞ ከውጪ ሆኖ ሳያውቁን የኛን ችግር በመረዳት እየረዱን ያሉትን ነጮቹን ማመስገን እንፈልጋለሁ። ማመስገን የምፈልገውን በመጀመሪያ የረዳኝን እግዚአብሔር ነው። በመቀጠል ደግሞ የሚሰጡን ሰዎች በጣም እጅግ አድርጌ አመሰግናለሁ። ሲቀጥል ፓስተር መስፍንና ወንድሜን እጅግ አድርጌ አመሰግናለሁ። እዚህ ፕሮጀክት ውስጥ እንደገባ ያደረጉኝ ምክንያቱም መንስኤው እነሱ ስለሆኑ በጣም ያንሰኛል ቃል እውነት በቃ ተተኛውበት ከቆሰለው ጎኔ ነው በቃ ያነሳችሁኝ ማለት ነው። እውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናንተም አደራ ተቀባይ ናችሁ፣ አደራ ተከፋይ በቃ አደራችሁን እየተወጣችሁ ነው ያላችሁት። መጣችሁ ደከመኝ ሰለቸኝ ሳትሉ ማለት ነው እየተመላለሳችሁ ነው የጠየቃችሁኝ። እግዚአብሔር ይስጥልኝ። በልጌ ጤና እድሜ ይስጥልኝ። በጣም ነው የማመሰግነው። በጣም ማለት ነው በጣም እውነት በጣም